አንዲት ሴት ልጅ እየሮጠች መጣ የወደቁ ዕቃዎች የሚለቅም ሰው ከረጢት ውስጥ ብዙ ቁጥር ያለው ገንዘብ አደረገችና በፍጥነት ሮጣ ጠፋች። ይህ የወደቁ ዕቃ የሚለቅመው ሰው ምንም ሳያይ ከረጢቱን አንስቶ ጉዞውን ቀጠለ። ሌላ ቦታ ደርሶም ለጥቂት ጊዜ እረፍት ለማድረግ ተቀመጠ። በጣም ደክሞ ስለነበር ሊተኛ ብሎ አሰበ። ነገር ግን ሲተኛ ከረጢቴ ሰው ይወስድብኛል ብሎ በመስጋት ስለዚህ ከረጢቱን ደህንነቱ የተጠበቀ ቦታ ደበቀውና ጥቂት ቆይቶ እንቅልፍ ወሰደው። በዛው ቅጽበት አንዲት ሴት ልጅ መጥታ ቀሰቀሰችው። ሰውየውም ወዲያውኑ ብድግ ብሎ ከእንቅልፌ አቋረጥሽኝ አላት። ልጅቷም በዚህ በኩል ስታልፍ የነበረች ሴት አየህ ስትል ጠየቀችው። ሰውየውም ሂጂ እኔ ማንንም አላየውም ብሎ መለሰላት። ልጅቷም እባክህ ንገረኝ የእኔ የሆኑ ውድ ንብረቶችን ወስዳብኝ ነው በማለት ተማጸነችው። ከዛም የወደቁ ዕቃዎች የሚለቅመውም ሰው አዎ አንዲት ልጅ መጥታ ነበር በማለት በአንድ አቅጣጫ አመለከታትና በዛው በኩል ሄዳለች አላት። ልጅቷም ወደ አሳያት አቅጣጫ ሄደች። እርሱም መልሶ ተኛ። ከጥቂት ጊዜ በኋላ ያቺ መጀመሪያ ከረጢቱ ውስጥ ገንዘብ ያደረገችው ልጅ ተመልሳ መጥታ ቀሰቀሰችው። እርሱም ምንድነው አላት። ልጅቷም ከረጢትህ የት አለ ስትል ጠየቀችው። ሰውየው ምን አገባሽ አላት። ልጅቷም ውድ ንብረቶቼ ያሉት ያንተ ከረጢት ውስጥ ነው ስትል መለሰች። እርሱ ግን ከረጢቱን ከነዕቃው ሸጥኩት አላት። ልጅቷም በድንጋጤ አብደሃል እንዴ? ውድ ንብረቶቼ እኮ ውስጡ ነበሩ ትላለች። ከዛም የት እንደሸጥከው ንገረኝ በማለት ጮኸችበት። እርሱም ወደ አንድ ሱቆች እያመለከተ እዛ ነው የሸጥኩት አላት። ልጅቷም በንዴት ጥላው ትሄዳለች። ሰውየው ምን አይነት ውድ ንብረት ሊሆን ይችላል ብሎ አሰበና ከረጢቱን አንስቶ በውስጡ ያለውን ቆሻሻ ሲያራግፍ ብዙ ገንዘብ አገኘ። ከዛም በጣም ገርሞትና ደንግጦ ዘራም ዘርቴም እንዲህ ያለ ብዙ ገንዘብ አይቶ አያውቅም ብሎ ከራሱ ጋር እያወራ ተደሰተ። ከዛም ገንዘቡ መልሶ ከረጢቱ ውስጥ አደረገና ተሸክሞ መጓዝ ጀመረ። በዚህ መሃል መጀመሪያ መጥታ ስትጠይቀው የነበረችው ገንዘቧ የጠፋባት ልጅ ቆማ ስታለቅስ አያት። ወደ እርሷም ቀርቦ ለምን ታለቅሻለሽ? ምን ሆነሻል? ብሎ ጠየቃት። ልጅቷም ስቅስቅ ብላ እያለቀሰች እንዲህ አለች፣ የምፈልጋትን ልጅ ማግኘት አልቻልኩም። ዛሬ ጠዋት 800,000 ብር ከባንክ አውጥቼ ነበረ። ያቺ ልጅ ግን ገንዘቤ ሰረቀችኝ። ተከትያት ብሮጥም ልደርስባት አልቻልኩም። ያ ገንዘብ ለእናቴ ሕክምና ተብሎ ለ10 ዓመታት የተቆጠበ ነበር። አሁን እናቴን በምን አሳክማታለሁ በማለት ሐዘኗንና ግራ መጋባቷን ለዚህ ሰውዬ አጋራችው። ሰውዬውም ለምን ብቻሽ ወደ ባንክ ሄድሽ? ሰው ይዘሽ መሄድ ነበረብሽ ይላታል። ልጅቷም እቤታችን ውስጥ እኔና እናቴ ብቻ ነን ያለነው። አባቴ ከዚህ ዓለም በሞት ተለይቷል ስትል መለሰችለት። እርሱም ፖሊስ ጋር ሄደሽ ማመልከት አለብሽ፣ ምናልባት ገንዘብሽን ያስገኙልሽ ይሆናል ብሏት ጥሏት ይሄዳል። ከዛ ሰውየው ጥቂት እንደተጓዘ ቆም ብሎ አሰበ። አንድ ሐሳብ በአእምሮ መጣ። ወላጆቼ ያስተማሩኝ በታማኝነት እንድኖር ነው እንጂ በስርቆት ወይም የሰውን ገንዘብ በማታለል እንድኖር አይደለም ብሎ አሰበ። ወዲያውኑ ወደ ልጅቷ ተመልሶ ሄደ። ከረጢቱንም ማስቀመጠና ገንዘቡን አውጥቶ ሰጣት። ልጅቷም የገንዘቡን ኖት ስታይ በጣም ደንግጣ ይህ የኔ ገንዘብ ነው አንተ ነህ እንዴ ሰረከኝ ስትል ጠየቀችው። እርሱም እንዲህ ሲል መለሰላት፣ እኔ ሌባ አይደለሁም። ስለዛች ልጅ ስትጠይቅኝና በኋላም ያቺው ልጅ መጥታ ንብረቶቼ ከረጢቱ ውስጥ ናቸው ስትለኝ እንድትሄድልኝ ሸጥኩት ብዬ ዋሸኋት። በዚህ ይህ ገንዘብሽ በአጋጣሚ ተርፎ እኔ ጋር ቀረ ይላታል። ልጅቷን በጣም አመሰግናለሁ፣ አንተ ታማኝ ሰው ነህ። ሌላ ሰው ቢሆን ኖሮ ገንዘቡን ለራሱ ያስቀረው ነበር። አሁን ለእናቴ ሕክምና መሄድ አለብኝ ትለዋለች። የወደቀ ዕቃ የሚለቅመውም ሰው ቆይ ሌላ ሰው እንዳይቀማሽ አሁንም አብሬሽ እመጣለሁ አላት። ከዛም ሁለቱ አብሮ ይሄዳሉ። አንዳንዴ የራስ ፍላጎት አሸንፎ ምንም በሌለን ጊዜ የሚመጣብንን ትልቅ ፈተና ማለፍ ትልቅ ማንነት ይፈልጋል። የኛ ያልሆነውን ያለ ፍቃድ በምንም አጋጣሚ አንውሰድ። ይህ ሰው አድናቆት አይገባውም ትላላችሁ? ታሪኩ ከተመቻችሁ ብዙ ሰዎች ጋር እንዲደርስ ላይክ እና ሼር ያደርጉ። በመጨረሻም የፕላስ ምልክቷን ይጫኑ።